ፈረንሳይ በዓመት ውስጥ ከ80 ሚሊዮን በላይ በሆኑ ቱሪስቶች ትጎበኛለች። ታዲያ የዚች ሀገር ሚስጥር ምንድነው? ሰዎች ለምን ፈረንሳይ መጎብኘት ይወዳሉ? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አስገራሚ ነገሮችን ታገኙበታላችሁ። ፈረንሳይ በምዕራብ አውሮፓ የምትገኝ ትልቅ ሀገር ናት። ዋና ከተማዋ ፓሪስ ስትሆን ፓሪስ የብርሃን ከተማ እና የፍቅር ከተማ በመባል ትታወቃለች። የፈረንሳይ ታሪክ በጣም ጥልቅና ረጅም ነው። ከጥንት ጊዜ ጀምሮ እስከ ፈረንሳይ አብዮት ድረስ ብዙ ታሪካዊ ክስተቶች አስተናግዳለች። በዓለም ላይ ትልቅ ለውጥ ያመጣው የፈረንሳይ አብዮት የእኩልነት እና የወንድማማችነትን ጽንሰት ሐሳብ በዓለም ላይ ያስተዋወቀ ትልቅ ታሪካዊ ክስተት ነበር። ፈረንሳይ የብዙ ፈላስፎች፣ ጸሐፊያን እና የጥበብ ሰዎች መፍለቂያ ናት። ወደ ፈረንሳይ ስንሄድ በመጀመሪያ ደረጃ የምናገኘው ታዋቂውን የኤፍል ታወር ግንብ ነው። ይህ ግንብ በ1889 ዓመተ ምህረት የተሰራ ሲሆን ከፓሪስ አልፎ የፈረንሳይ ዋነኛ መገለጫ ምልክት ሆኖ ለዘመናት ኖሯል። በየዓመቱ ከ70 ሚሊዮን በላይ የሚሆኑ ሰዎች ይጎበኙታል። ማታ ማታ ግንቡ በሚያበራው ቆንጆ መብራቶች እጅግ ያማረ እይታን ይፈጥርልናል። ሌላው አስገራሚ ቦታ የሉቨር ቤተ መዘክር ነው። ይህ ቤተ መዘክር በዓለም ላይ ትልቁና በጣም ታዋቂው የጥበብ ማዕከል ነው። በዓለም ላይ ታዋቂ የሆነችውን የሊዮናርዶ ዳቪንቺን ሞናሊዛ ስዕል ጨምሮ በሺዎች የሚቆጠሩ ታሪካዊ ቅርሶች ይገኙበታል። የቤተ መዘክሩ ስፋት በጣም ትልቅ ከመሆኑ የተነሳ ሁሉንም ቅርሶች አይቶ ለመጨረስ ወራትን ይወስዱብናል። በተጨማሪም የኖተርዳም ካቴድራል እና የቬርሳይ ቤተ መንግስት የሀገሪቱ ታላላቅ የህንፃ ጥበብ ማሳያ ናቸው። የፈረንሳይ የምግብ አሰራር ባህል በዓለም ላይ እጅግ የተከበረና በብዙዎች ዘንድ ተወዳጅ ነው። ፈረንሳያውያን ለምግብ ትልቅ ክብር በፈረንሳይ ምግብን መመገብ የማህበራዊ ግንኙነትን ማጠናከሪያ መንገድ ነው። የተለያዩ የአይብ አይነቶች ስላሉ በየቀኑ አዳዲስ አይቦችን መቅመስ ይችላል። የፈረንሳይ ዳቦ ወይም ባጌት የሚባለው ረጃጅም ዳቦ የዕለት ዕለት ህይወታችሁ ውስጥ ዋነኛ አካል ነው። በተጨማሪ ማካሮኒ እና ክሮሳንት የተባሉ ጣፋጭ ኬኮች በዓለም ዙሪያ ታዋቂነትን አትርፈውላታል። በፈረንሳይ ከተሞች በተለይም በፓሪስ ከውጭ ሆነው ሻይና ቡና የሚጠጣባቸው ካፌዎች እጅግ በጣም ብዙና ማራኪ ናቸው። ፈረንሳይ በከተሞቿ ብቻ ሳይሆን በተፈጥሮ ውበቷም ትታወቃለች። በደቡብ ምስራቅ በኩል ታዋቂዎቹ የአልፐስ ተራሮች ይገኛሉ።